ሰላም ሰላም እንዴት ናችሁልኝ ቤተሰቦቼ? እንኳን ለፋሲካ በዓል በሰላም አደረሳችሁ። እንግዲህ ፋሲካ ለረጅም ጊዜ ስለሚከበር ያው ማለት እችላለሁ። አሁን ዘግይቼም ቢሆን የሰራሁት ይሄን ቪዲዮ ያው ታውቁታላችሁ። በዓልና ሴት በጣም ቢዚ ስለነበርኩ ወደ ዩቲዩብ ዞር አላልኩኝም። በጣም ቢዚ ነበርኩ የእውነትና እንኳን አደረሳችሁ ቤተሰቦቼ። እጅግ በጣም ይቅርታ የዘገየም ቢሆን ግን ማለት ይቻላል አይደለ? እስከ በዓለ ሃምሳ ድረስ እንኳን አደረሳችሁ ይባላል ይመስለኛል ካልተሳሳትኩ። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። ደስ ብሏችሁ የምታከብሩት ይሁንላችሁ። ጥሩ ጊዜ እያሳለፋችሁ እንደሆነ ገምታለሁ። ዛሬ ዶሮ አገነጣጠል ያለ በዓል ስገነጥል ዶሮ ለምን ቪዲዮ ሪኮርድ አላደርግም አልኩኝና እንዴት እንደምገነጥል ላሳያችሁ ብዬ ነው። ምናልባት የኛ እድሜ ታናናሾች ቀደም ብለው ከሀገር የወጡ አነስ ብለው ገና በደንብ ዶሮ ሳይለምዱ በስደት የወጡ ልጆች ምናምን ካሉ ይማሩበታል ብዬ ያስባለሁ። እና ለዛ ነው ይህን ቪዲዮ ልሰራላችሁ ያሰብኩት። ያው ከሀገር ቤት ይለያል። ከሀገር ውጭ ስትሰሩ ስትገነጣጥሉ ዶሮ ያው ቤታችሁ ነው ኢትዮጵያ ወዲያው ታርዶ ትኩሱ የሚሰጣችሁ። የኔ እግዚአብሔር ይመስገን ዶሮ የምንገዛበት ቦታ ከቤቴ እጅግ በጣም ቅርብ ስለሆነ እኔም ያው ፍሬሽ ነው ያገኘሁት። ወዲያው 5 ደቂቃ ምናምን ቢሆን ነው ከቤቴ የሚገዛበት ቦታ፣ ሩቅ አይደለም። በፊት 1 ሰዓት ምናምን እየነዳን ነበር የምንገዛው። አሁን ግን ያው በቅርብ እናገኛለን። ዶሮ ይብላችሁ እንደዚህ ታርዶ ይመጣል። ግን አንዳንድ ጊዜ ደግሞ ሆድ እቃውን ይከፍቱትና ያው ቀለል አድርገው መላካቸው ነው። ግን እናንተ ካላስጠነቀቃችኋቸው እንደዛ ነው የሚያደርጉብን። እኔ ደግሞ አትክፈቱ እላለሁኝ። አጥንቱን ስብርብር ስለሚያደርጉብን አላስከፍተውም ሆድ እቃውን እና አሁን በፔፐር ታውል ከላይ የጠራረኩት እርጥበት ስላለው ዶሮውን ልለበልብ ስል ፀጉሩን ቶሎ አይለበልብልኝም። ስለዚህ እርጥብ የሆነውን ነገር ማደራረቅ ነበረብኝ። ያው የሚለበልብበትን ምክንያት ታውቁታላችሁ። ከላይ ጠንካራው ፀጉር በእጅ በፈላ ውሃ ይነሳና ከውስጥ የሚቀሩት በጣም ቀጫጭን ስስ ረጃጅም ፀጉሮች አሉ፣ ነጣ ነጣ ያሉ ፀጉሮች። እነሱን ለማንሳት የግድ እንደዚህ በእሳት ካለበለባችሁት ለቅማችሁ አትችሉትም እና ይሄ ቀላሉ ዘዴ ነው ማለት ነው። እሱን ያኛውን ስሶቹን ፀጉሮች ማስወገጃ መንገድ እና እንደዚህ ትለበልቡታላችሁ። በተለይ እንደዚህ ስታጥቡ ምናምን እንትን ስትሉ ማለት ቆዳው ላይ አይታይም፣ በደንብ አይታይም። ክሊር ሆኖ በደንብ አይታይም። ወጥ ላይ ግን ከገባባችሁ እጅግ በጣም አስቀያሚ ነው እና ወጥ ውስጥ ደረጃ ከመድረሱ በፊት ቀላሉ መንገድ በማጠብ ይሄ በቢላ በመንፋቅ ምናምን አታውጡትም። እሱን ለመለብለብ ብቻ ነው ማጥፋት የምትችሉት እና ያ በጣም ወሳኝ ነገር ነው። ያው ቆዳውን ለማታዘጋጁ ሰዎች ግን አይሰራም ይሄ እንትን፣ ቆዳውን ለምግብነት ማትጠቀሙ ማለት ነው። እኛ ቤት ልጆቹም ባለቤቴም ይወዳሉ በጣም። እኔ እንኳን ብዙም አይደለሁኝም። እንደዛ ለብልቤ ከጨረስኩኝ በኋላ በሽሮ እያሸዋት ነው። በሽሮ ማሸት ብዙ ጥቅም አለው። አንደኛ ከላይ እንትን ብሎ ምንድን ነው ተጥመልምሎ የሚወጣ ቆሻሻ ካለ ማለት ከላይ ቆዳው ላይ ቀረ ነገር እሱ ያቃጠላችሁትን የለበለባችሁት ቆዳው ላይ እዛው ስብስብ ብሎ የተቀመጡ ካሉ እሱን ሽት እያደረጋችሁ እንደ ስክራብ ማለት ነው ታወጡታላችሁ። ከዛ በተረፈ ደግሞ ሌላኛው ጥቅሙ ምን መሰላችሁ? ምንድን ነው ስትገነጥሉ ዶሮ ይሄ የማሟለጭ እጃችሁ ላይ ምናምን ሙልጭልጭ እያለ የማስቸገር ነገር አይኖረውም። ሌላኛው ደግሞ በጣም አሪፉ ነገር የምነግራችሁ እንትን ነው ለዶሮ ሽታ፣ ይሄ ዶሮ የሚል ክርፍት የሚለውን ሽታ በጣም ይቀንሰዋል። እዚህ ጋር ተምኔሉ ላይ ያያችሁት በስትሮ እንደምነፋው አይነት ነገር ነው። እንደሱ አላደረኩኝም። እጅግ በጣም አልወድም እንደሱ ማድረግ። አገር ቤት እንደሱ ነበር ይደረግ የነበረው። እኔ የኳስና እቺ የጎማ ለጊዜያዊ
ጎማ የመኪናችሁን ጎማ የምትነፉበት መኪናችሁ ውስጥ ይዛችኋት የምትንቀሳቀሷት ትንሽዬ ፓምፕ ናት። ምናልባት አየር መንገድ ከቀነሰባችሁ የምትሞሉበት ቆዳው ኢዝሊ እንዲላጥላችሁ ማለት ነው። በቀላሉ ቆዳውን መላጥ እንድትችሉ እንዲህ በአየር ይሞላል እና እኛ ልጆች ሆነን እንደዚህ አድርገው ነበር የሚገነጥሉት ቤተሰቦቻችንም ጎረቤቶቻችንም። እነሱ ምንድን ነበር የሚያደርጉት? ወይ የእስክርቢቶ ቀፎ ወይ ደግሞ ቀሰም ነበር የሚጠቀሙት። አሁን ይሄ ቆዳውን አያችሁ፣ አየር ስትሞሉት ከስጋው ላይ ቆዳው ተለያይተዋል። በቃ ውስጡ ክፍት ነው ማለት ነው እና ስራ ያቀልላችኋል፣ ዶሮ ቆዳውን አላቆ ለማውጣት ማለት ነው። እና እንደዛ ይደረግ ነበረ በቀርከሃ ይቅርታ፣ በእስክርቢቶ ቀፎ ወይም ደግሞ ቀሰም። ቀሰም ለማታውቁ ሰዎች ጥጥ ሲፈትሉ እናቶች ጥጡን የሚያጠነጥኑበት ወይም የጥጡን የፈተሉት ክር ወደ ክርነት ጥጡን ሲቀይሩት የሚጠመጥሙበት ስትሮ የምትመስል ነገር ከቀርከሃ ከምትባል እንጨት የምትዘጋጀው ነች። የምታውቁ ታውቁታላችሁ። እና የዶሮ አገነጣጠሉ ያው እየጀመርን ነው ማለት ነው። በመጀመሪያ መጫሪያ የሚባለው የታችኛው የእግሯን ክፍል እንቆርጣለን። ከዛ ደግሞ ክንፉን ነው የምንቆርጠው። ቅደም ተከተል አንዳንዴ ትንሽ ዞር ሊልባችሁ ይችላል፣ ልታዛቡ ትችላላችሁ። በጣም መጥፎ ካልሆነ ችግር የለውም። ያው ሳት ማለት ይኖራል። ያው በየቀኑ የምንሰራው ነገር ስላልሆነ አንዳንድ ስቴፖች ዘብረቅ ሊሉብን ይችላሉ፣ ያጋጥማል። እና ይኸውላችሁ አሁን ያንን ስትቆርጡት የተወሰነ አየር በተቀደደው ቆዳ በኩል ወጥቷል። ከዚህ ጋር ትጀምሩና አሁን ማውለቅ ትጀምራላችሁ ማለት ነው። አሁን ሽሮ እዚህ ጋር ትንሽ የማሟለጩን እንትን በጣም ይቀንስላችኋል። በጣም አሪፍ ነገር ነው። ያው በሽሮ ደግሞ ይታጠባል። ዶሮ ኖርማሊ ማጠቢያም ነው ሽሮ። ይቅርታ፣ በሽሮ ይታጠባል፣ በጨው፣ በሎሚ፣ በቀይ ሽንኩርት። ይቺን ስቴፕ ይውላችሁ ቆዳውን መላጥ ከመጀመሪያ በፊት መቁረጥ ነበረብኝ ጭራውን። ከዛ እዚህ ጋር ካካቸው ይኖራል፣ እሱን ማጽዳት አለባችሁ። እሱን ፓርት ነበር ትንሽ ስቴፕ ስቼ ነበር እዚህ ጋር እና ወደ ማውለቁ ነው የምንሄደው ማለት ነው። እነዚህ እንትኑ ጋር ከታች አካባቢ እጃችሁ እስኪገባ ድረስ ትንሽ እዛች ጋር ፈልቅቃችሁ በጣታችሁ መግባት አለባችሁ፣ እዚች ጋር ማለት ነው። ከዛ በኋላ ውልቅ ነው። የሚገርማችሁ ይሄ በእንትኑ አየር መሙላቱ በጣም ያቀላል። በጣም ነው የሚያቀላው። እኔ ያው ስራውም እንትኑም ግን እንዲህ ማድረግ ከጀመርኩኝ ቀሎኛል። በቃ እንደዚህ አየር መሙላት ምናምን አንዳንዴ ጣል አደርግ ነበረ ቆዳውን ማለት ነው። እና አንድ ጊዜ ልጅ ሆኜ ስሰራ ቆዳ ጥዬ ብልት አጉድለሻል ተብዬ ተቆጥቼ አውቃለሁ። እኔ እንትኑ ትንሽ ያደክመኝ ነበር፣ ስልችት ይለኝ ነበር ፕሮሰሱ እና አንዳንዴ ገሽለጥ አድርጌ እንደዚህ እጥለው ነበር እና ግን በጣም ስለሚወደድ ብዙ ሰው በጣም ይወደዋል። ከላይ የተንሳፈፈ ቂቤውን የጠጣ እኮ ነው እሱ ምናምን ይባላል እና በጣም ይወደዳል። እኔ ስለማልወድ ነበር የምጥለው፣ ስራ ያቀለልኩ እየመሰለኝ ማለት ነው። እና ይሄንን ታፋ ነው መሰለኝ የሚባለው፣ እሱን እንገነጥላለን። የዚህ ሀገር ዶሮ አቅም የላቸውም። ስጋው ወደ አንዱ ከአንዱ ወደ አንዱ የመንሸራተት እንትኑ በጣም የሰፋ ስለሆነ ከጉልበት ይልቅ ትንሽ ቢላዋን መጠቀም ብታበዙ ጥሩ ነው። ይሄ ላጥ ምናምን ለማድረግ ከተዳፈራችሁ ያው ይሄዳል፣ ከአንዱ ወደ አንዱ ይሄዳል። በጣም አቅም የለውም። ስጋውም አጥንቱም እንትን ያለ ነው፣ ደከም ያለ ነው እና ይሄ ገሽለጥ ምናምን ማድረግ አይቻልም። እየጠበቃችሁ ከአንዱ ወደ አንዱ እንደሄድባችሁ እየተጠነቀቃችሁ መሆን አለበት የምትገነጥሉት እና
አለበለዚያ የሆነ አንዱ ላይ ሄዶ ወደ አንዱ ላይ ነው የሚቀርባችሁ። እንደዛ እንዳይሆንባችሁ ያው ትንሽ ቢላ ነው በአብዛኛው የምትጠቀሙት። ነካ ነካ እያደረጋችሁ ማላቀቅ አለባችሁ። ዛሬ ማሳያችሁ ጀስት ፕሮሰሱን ብቻ ነው፣ የመገንጠል እንትኑን ነው ማሳያችሁ። ይሄን ይመስላል። ይሄ ሆድ ዕቃውን ሙሉ ለሙሉ ነው የምጥለው። እዛ ውስጥ ምንም ያው ከዶሮ ብዙ ምንም ነገር ሆዷ ውስጥ የለም። ያው ከዛ ውስጥ የሚበላ የነበረው ምንድነው መቋደሻ የሚባለው የጨጓራ ነገር ነው መሰለኝ የሚባለው በሌላው እንትን፣ እሱ ፓርት ይገባ ነበረ። እኛ ቤት ግን የሚበላው ሰው የለም፣ ሁሉም ሰው ስለማንወደው እሱ እንዳለ ነው አውጥቼ የጣልኩት ማለት ነው። ቋድሻ ማንም አይበላም እና ድካም ምንም አያደርግም። አሁን ግን ጥላውን ጨርሰናል። በተወሰነ ይቅርታ፣ በተወሰነ ልክ አጥቤዋለሁ። አጥቤ አልጨረስኩኝም፣ ምክንያቱም የተወሰነውን ታጥባላችሁ። ሙሉ ለሙሉ ቆራርጣችሁት የምታጥቡ ከሆነ ስጋው ይረግፍባችኋል። በመጀመሪያ የተወሰነ ያክል ካጠባችሁ በኋላ ነው ይሄን መቆራረጥ ያለባችሁ። አለበለዚያ ስጋው ይረግፋል። እንዳይረግፍባችሁ ማድረግ ያለባችሁ ምንድነው ሳትቆርጡ ታጥባላችሁ። የተወሰነ እንደዚህ የተወሰነ ጸዳ ካለ በኋላ ደግሞ ይሄ መቁረጥ ያለባችሁን ትቆራርጡና እንደገና ታጥባላችሁ ማለት ነው። ይሄ ፈረሰኛው ነው። ፈረሰኛው ላይ ግራና ቀኝ አጥንቶች አሉ፣ ቀጫጭን አጥንቶች። እሱን ያው እየሰበራችሁ ታወጣላችሁ ማለት ነው። እጃችሁንም ቢላም ነው የምትጠቀሙት። ይሄ ደግሞ የጀርባ አጥንቱ ጉሮሮ እንዳለ ከጀርባ በኩል ያለው እንዳለ ወጥ ነው። እሱም እንዲሁ ግራና ቀኝ የጎድኖቹን አጥንቶች ቀስ እያላችሁ። እጅ ይወጋል በጣም እዚህ ጋር ጥንቃቄ ይፈልጋል። እኔ እጄ ሁላ ፍርት ነው የሚለው። ግላብ ደርቤን ያደረኩት ለነገሩ ካላችሁ። ከዛ እንደዚህ ወገቡ አካባቢ ላይ ይቅርታ ትቆርጡታላችሁ ማለት ነው። ከዛ ይሄ መሀል አጥንቱ መውጣት አለበት፣ መጣል አለበት። ግራና ቀኝ ያሉት እንትኖች አጥንቶች ብዙ ስጋ የላቸውም፣ ትንሽ ትንሽ ነው። ግን እጅግ ጣፋጭ የሆነ የስጋ ፓርት አለባት። ትንሽ ትንሽ ናት፣ ግን በጣም ጣፋጭ ነው። እዚህ ጋር ምን ሆኜ እንደሆነ አላውቅም። እንትኑን አንስቼ መልሼ ያስቀመጥኩት እዚህ ጋር ሌላ ፈረሰኛ መቁረጥ አስቤ ነው መሰለኝ። እሱን ማስተካከል። እዚህ ጋር አንድ አጥንት አልቆረጥ አለችኝ በቀላሉ እና ቢላ ተጠቅሜ መቁረጥ ነበረብኝ። ዶሮ መገንጠል ብዙ ጊዜ የሴት ልጅ መፈተኛ ነው አይደለ? አንዳንድ ልጆች ደግሞ እርሊ ከሀገራቸው የወጡ ይኖራሉ በስደት ደንብ ስራውን ሳይለምዱት ምናምን። ለነሱ ይረዳል ብዬ አስባለሁ ይሄ ቪዲዮ። ሀገር ቤት ትንሽ ጉልበታችሁን ሳታስበሉ የወጣችሁ ካላችሁ ለእናንተ ይረዳችኋል። እና ይሄ የመሀል አጥንቱ መውጣቱ በቀላሉ እንዲጸዳላችሁ ይረዳችኋል። ምንም ስጋ ስለሌለው እሱን አውጥቶ መጣል ነው። ከዛ ወደ ክንፉ ነው የምንመጣው። ክንፉ ያው የሰው ስም አስመሰልኩት። እዚች ጋር የሆነች ጥፍር ነገር አለችው፣ ትንሽዬ እንደ አጥንት ነው የሆነ ጥፍር ነገር ሹል ነገር ስላላት። እንደገና ደግሞ ይሄ ከታች ያለው ክፍል ይሄ ምንድነው የዶሮ ላባው የሚሰካበት ቀዳዳዎች ያሉት ክፍል ነው እና እሱ ተቆርጦ መውጣቱ ለንጽህና በጣም አሪፍ ነገር ነው። በዚህ ላይ ጫፉ ላይም ደግሞ እንደምታዩት
አለው የዶሮዎቹ ሹል ነገር ነው እሱ። እንደ አጥንት ጠንከር ያለ ነገር ነው፣ ግን ስታዩት ያስቀያሚ ነው፣ አያምርም። እንትኑ መሾሉ ጫፉ ላይ እና እሱ መጽዳት አለበት፣ መውጣት አለበት። ይችኛዋን አነሳሷን አይታችኋታል። ከዛ በኋላ እሱን ደግሞ እንዲህ በቀጭኑ ታወጡታላችሁ ማለት ነው። አንዳንድ አላስፈላጊ የተረሱ ፀጉሮች እንኳን ቢኖሩ እሱ ላይ ነው የሚሆኑት እና በአብዛኛው የወፋፍራም ምንድነው የዶሮ ላባ የሚሳካበት ቦታ ነው እና እሱ እንደዚህ አድርጋችሁ ታጸዱታላችሁ። ልዩነቱን አያችሁት? ብዙ ስጋ የለውም ክንፍ፣ ግን በጣም ብዙ ሰዎች ክንፍ ይወዳሉ። በጣም የብዙ ሰው ምርጫ ነው ብዬ አስባለሁ እና እንደዚህ አሳምራችሁ ሰርታችሁ ኢንጆይ አድርጉት። ጫፍ ጫፏን እንደዚህ ቅፍፍ እያደረጋችሁ ታወጣላችሁ። ከዛችን ቁርጥ በዓል እኮ ከነ ድካሙ በጣም ደስ ይላል። የፈለገ ቢደክማችሁ ትወዱታላችሁ። በቃ ድካሙን ሁሉ ኢንጆይ ለሚደረገው ናፍቀነው ነው ደስ ብሎን የምንሰራው ስራውን ራሱ። አሁን ደግሞ ቆዳውን እዚህ ጋር ምንድነው መነጠል ያለበትን እየነጠልኩት ነው። ከዛ በዚህ መልኩ የቀሩትን ቆሻሻዎች ደግሞ ጸዳ ጸዳ ታደርጉታላችሁ። አጠባውን አልቀረጽኩላችሁ፣ ያው የሚታወቅ ነገር ነው ብዬ ነው። የዋናው መገንጠሉ ነው ላሳያችሁ የፈለኩት ለዛሬ። ፋቅ ፋቅ እንደዚህ ታደርጉታላችሁ። ይሄ እግሩን እንትኑን ያወለቅንበት ጋር እሱ ጋር ደግሞ ለማጽዳት ስለማይመች እሱን እየሰነጠቃችሁ መክፈት አለባችሁ። እንደዚህ ማለት ነው። እዛ እየፈቀፈቃችሁ ታጸዱትና ሎሚና ጨው እያደረጋችሁ በተለይ ክንፉንና ቆዳውን በተለየ ትንሽዬ ሳህን ለብቻ ዘፍዘፍ ብታደርጉት ትችላላችሁ፣ ግን አታብዙ። ጨውና ምንድነው ሎሚ፣ ስፔሻሊ ደግሞ አሜሪካ ያላችሁ ሰዎች ስጋዎቹ በጣም ቶሎ ቶሎ ስለሚፈራርሱ ትንሽ ጥንቃቄ ይፈልጋሉና ይሄ በቃ ቆዳውን የምናጸዳበት አንዱና ዋናው መንገድ ነው። ስቡን ከላዩ ላይ ፍቀን ማውጣት አለብን። የቀሩ ነገሮች ደግሞ በሌላኛው ሳይድ ደግሞ ማለት ከፀጉሩ ከገለባው ምንድነው የሚባለው ላባ ምናምን እሱ የሚሰካካበት ቦታ ምናምን ጥቋቁር ነገሮች ቆዳ ውስጥ ሊኖሩ ስለሚችሉ እሱን በደንብ እየፋቃችሁ ማጽዳት ይኖርባችኋል ማለት ነው። ይሄ የአጠባው ፓርት ነው፣ የጽዳቱ ፓርት ነው። እና ደግሞ አሁን አብረው መብሰል የሌለባቸውን ፓርቶች ነው የምንቆርጠው ማለት ነው። አንዳንድ ጊዜ ሰዎች እንዳለ ይሄን ሲያስገቡት አያለውኝ አንዳንድ ቪዲዮዎችን አያለውኝ ተጨማሪ ነገር ለመማር። ግን አንዳንድ ጊዜ እንደዚህ አይነት ነገሮችን ይሄንን ፓርት አብረው ያስገቡታል። ይሄ አይገባም፣ ተቆርጦ መውጣት አለበት። ምክንያቱም የዶሮ ሶስ ስልሱ በዛ በክፍቱ አጥንቱ ውስጥ ያልፋል። ምንድነው ይሄ አጥንቱን ምናምን ሰባብረው የሚበሉ የሚመጡ ሰዎች አሉ። ስለዚህ ያ ክፍት መሆን አለበት ሶሱ ወደ ውስጡ እንዲገባ ማለት ነው። እና ያ ቦታ መቆረጥና መጣል አለበት። እንደገና ይሄ ደግሞ ታፋው ላይ ያለች ቀጫጭን ምንድነው ትንሽ አጥንቶች እሱም ተቆርጦ መውጣት አለበት። አብሮ ድስት ውስጥ አይገባም ማለት ነው። ከዚህ በኋላ ደግሞ ጉሮሮ ነው። ጫፉ ጠቆር ያለውን ፓርት እንጥለውና ሶስት እናደርገዋለን ማለት ነው።
እቺ ጫፏ ትንሽ ጠቆር ስለምትል ምናምን ብዙ አታምርም። ብዙ እንትን የለውም ግን እኔ አውጥቼ ጥለዋለሁ። ከዛ በኋላ ደግሞ ጉሮሮ በውስጡ ያለውን ቆሻሻ የምናጸዳበት ቦታ ነው። ይህንንም ብዙ ሰዎች ሲያደርጉት ስለማላይ መውጣት ያለበት ነገር አለ። ምክንያቱም እንደነገርኳችሁ ቅድም አንደኛ ለንጽህና ነው፣ ሁለተኛ ደግሞ በዚህ ውስጥ ስልሱ የዶሮ ሶስ ወጡ መግባት አለበት፣ ማለፍ አለበት። በዚህ ውስጥ ጉሮሮውንም አኝከው ምጥጥ አድርገው የሚበሉ ሰዎች አሉ። እኔም በልቼ አውቃለሁ፣ ይጣፍጣል በጣም እና ለዛ ይሄ እንደዚህ ውስጡ በቀጭንዬ እንትን እንጨት እንደዚህ ማውጣት አለብን። ኢትዮጵያ ያው ሳር ምናምን አታጡም። እዚህ ሀገር ደግሞ ያው በየሱቁ የሚሸጥ እንትኖች አሉ እንደዚህ አይነት ነገሮች፣ በሱ እንደዚህ ማውጣት አለብን ውስጡ ያለውን ነገር ማለት ነው። እንትን ስትሉት ስታዩት ነው በጣም የሚያስጠላው። ማለት ያለ አይመስልም፣ ግን እንደዚህ ስታወጡት ደስ አይልም። የሆነ ነጭ ነገር ይወጣል ከውስጡ። እሱን አውጥታችሁ ስትሰሩ ሙሉ ለሙሉ ስልሱ በውስጡ ያልፋል። ስለዚህ ለሚበላው ሰው አሪፍ ነው ማለት ነው። ቆንጆ እንትኑ ስልሱ ሙሉ ለሙሉ ውስጡ ይገባና ጥሩ ጣዕም ያለው ይሆናል ማለት ነው። የተለየ ባለሙያ ነኝ ግን እያልኩ አይደለም። እሺ እንትን ማቀውን ለማካፈል ያክል ነው። አስተያየት እቀበላለሁኝ፣ እማራለሁ እኔም ከእናንተ። ይሄ ደግሞ እንዲህ ቢሆን ብትሉኝ ማሻሻል እችላለሁ እኔም ማለት ነው። ይሄ የኔ መንገድ ነው ማለት እኔ የተማርኩበት ስሰራበት የኖርኩበት መንገድ ነው። ልምድ አካፍሉ። እናንተም ሀሳብ ካላችሁ ስጡኝ። ከዚህም በላይ ማሻሻል ያለብኝ ነገር ካለ አሻሽላለሁ። በቃ አሁን ሙሉ ለሙሉ ጸዳ ማለት ነው። አሁን ይሄን ዝፍዝፍ አድርገን የተወሰነ እናጥባለን። ይኸው ነበር ቪዲዮዬ። መጨረሻ ውጤቱ ደግሞ ዶሮ ይሄን ተመስሎ ተሰርቷል። አብራችሁኝ ስለነበራችሁ እጅግ እጅግ በጣም አድርጌ አመሰግናለሁ ቤተሰቦቼ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ቆዩልኝ። መልካም በዓል፣ መልካም ጊዜ። ሰላም ሁኑ።